አይናችሁ ውስጥ ጎጂ ኬሚካል ቢገባ ከማሳወሩ በፊት ምን ማድረግ አለባችሁ? በመጀመሪያ ግን ላይክ እና ፎሎ ማድረግ እንዳይረሳ። ሰላም፣ ዶክተር ብሩክ እባላለሁ። ህክምናንም ቀለል አድርጌ በአኒሜሽን 3D ቪዲዮዎች አስረዳለሁ። በድንገት ሳታስቡት ጎጂ የሆነ ኬሚካል ወደ አይናችሁ ገባ። ማድረግ ያለባችሁ ሁለቱንም አይኖቻችሁን ክፍት አድርጋችሁ በመያዝ ንጹህ ውሃ ወዳለበት ቦታ ወዲያውኑ ሂዱ። ውሃውም ሁለቱንም አይኖቻችሁን በእኩል ሰዓት እንዲመታችሁ አድርጉ። በሚመታበት ጊዜም አይናችሁን ወደ ላይ፣ ወደ ታች፣ ወደ ቀኝና ወደ ግራ ተራ በተራ አንቀሳቅሱ። ይህ ሂደት ውስጥ ያሉ ጎጂ ኬሚካሎች ከባድ ጉዳት ከማምጣታቸው በፊት ከአይናችሁ ያወጣቸዋል። ነገር ግን አንዳንድ ኬሚካሎች በጣም ጠንካራ ከመሆናቸው የተነሳ አይናችሁን ብትታጠቡም ሊያሳውሯችሁ ይችላሉ። እርግጠኛ ለመሆን ግን ቢያንስ ለ15 ደቂቃ አይናችሁን ታጠቡት። በዚህ ጊዜ ውስጥ አይናችሁ ንጽት ብሎ ከማወር ልትድኑ ትችላላችሁ። ሐሳባችሁን በኮሜንት አስቀምጡ። ላይክ እና ፎሎ ማድረግ እንዳይረሳ።